የዛሬው ታሪካችን ሲጀምር ጀምስ የተባለ የግንባታ ሰራተኛ በምሳ እረፍቱ ወቅት በአንድ ሬስቶራንት ውስጥ እየተመገበ ነበር። በዛው ቅጽበት የሥራ ባልደረባው ካሌብ በሌላ ጠረጴዛ ላይ ብቻውን ተቀምጦ አየው። ምግቡ ሳይነካው ፊት ለፊቱ ተቀምጧል። ካሌብ ግን ያለቅስ ነበር። ጀምስም ምሳውን የያዘበትን ትሪ አንስቶ ወደሱ ሄደና አጠገቡ ተቀመጠ። ካሌብ ቀና ብሎ አየውና ፊቱን በፍጥነት ጠረገ። በዚህ ጊዜ ደህና ነኝ አለ ካሌብ። ጀምስ ግን ደህና አይደለም፣ ንገረኝ ችግርህን አለው። ካሌብ ለረጅም ጊዜ ዝም ካለ በኋላ እንዲህ አለ፣ ልጄ የልብ ቀዶ ጥገና ያስፈልጋታል። ዶክተሮቹ በሚቀጥሉት 3 ሳምንታት ውስጥ ሕክምናው ካልተደረገ ብሎ ንግግሩ መጨረስ አቃተው። እንባ አነቀው። ጀምስም ትክ ብሎ አየውና ምን ያህል ገንዘብ ያስፈልጋል ሲል ጠየቀው። ካሌብ ራሱን እየነቀነቀ ጀምስ ተው አለ። ጀምስ ግን ደግሞ ምን ያህል ነው ካሌብ ንገረኝ ብሎ አጥብቆ ጠየቀው። ካሌብ መጠኑን ነገረው። ጀምስ በዝምታ ተቀመጠ። ምግቡን ጨረሰና ስራ ስንጨርስ ፈልገኝ ብሎት ሄደ። ከስራ በኋላ ጀምስ በግንባታው ቦታ በር ላይ ካሌብን አገኘውና አንድ ኢንቨሎፕ ወይም ፖስታ በእጁ ላይ አኖረ። ካሌብ ፖስታው ሲከፍተው ፊቱ ሙሉ በሙሉ በድንጋጤ ተዋጠ። ጀምስ ይህ እኮ ለራስ ልጆች ማሳደጊያ ያጠራቀምከው ገንዘብ ነው አለው። ጀምስም እንዲህ ሲል መለሰ፣ የእኔ ልጅ አድጋለች፣ ምንም አደጋ ላይም አይደለችም። ያንተዋ ግን አሁን ይህ በጣም ያስፈልጋታል አለ። ካሌብም ይሄንን ልቀበል አልችልም ቢልም ጀምስ ግን የተቀበልከኝ አይደለም እኔ እየሰጠው ነው አለው። በዚህም ጊዜ ካሌብ ለሳምንታት አፍኖት የነበረው ስሜት አፈንድቶ በዛው በሩ ላይ ቆሞ ስቅስቅ ብሎ አለቀሰ። ጀምስም እጁን በትከሻው ላይ አድርጎ እግዚአብሔር ቀሪዎቹን ልጆቻችንን ይንከባከባል፣ አሁን ሂድ ልጅህን አድን አለው። ቀዶ ጥገናው ተደረገ፣ በተሳካ ሁኔታም ተጠናቀቀ። የካሌብ ልጅ ጤናዋ ተመልሶ ወደ ቤቷ ገባች። ከ6 ወራት በኋላ ግን የግንባታ ኩባንያው ሰራተኞችን እንደሚቀንስ አስታወቀ። ግማሹ ሰራተኛ ተሰናበተ። ጀምስ ከሚቀነሱት ዝርዝር ውስጥ ሲሆን ካሌብ ግን አልተቀነሰም ነበር። በዚህም ጊዜ ጀምስ ምንም ሳያጉረመርም ዕቃዎቹን ጠቀለለ። በመጨረሻው ቀንም የካሌብን እጅ ጨብጦ እግዚአብሔር ለእኔ ሌላ ነገር አዘጋጅቶልኛል፣ ስለ እኔ አትጨነቅ አለው። ካሌብ ጀምስ በበሩ ወጥቶ ሲሄድ በርህራሄ ልብ ተመለከተው። በዚህ ሁኔታ 1 ዓመታት አለፉ። በጠንካራ ሥራና በእግዚአብሔር ጸጋ ካሌብ ከደረጃ ወደ ደረጃ እያደገ ሄዶ በመጨረሻም የሙሉ የግንባታ ኩባንያ ዋና ሥራ አስኪያጅ ሆነ። በዚህም ጊዜ ጀምስንና ስለ እርሱ ማሰቡን አላቆመም ነበር። በሕይወቱ ፈጽሞ እርሱን ሊረሳው አልቻለም ነበር። አንድ ምሽት ካሌብ ለሥራ እራት ወደ አንድ ሬስቶራንት ገባ። አንድ አስተናጋጅም ወደ ጠረጴዛው መጣ። ካሌብም ቀና ብሎ ሲያይ ጀምስ ነበረ። ጀምስም ባየው ጊዜ ካሌብ አለው። ካሌብም ጀምስ ተቀመጥ አለው። ጀምስ እየሰራው እኮ ነው ቢልም ካሌብ ግን ተቀመጥ ጀምስ አለው። ጀምስም ተቀመጠ። ካሌብም ለረጅም ጊዜ ትኩር ብሎ ካየው በኋላ እንዲህ አለ፣ ልጄ ልትሞት ስትል ያጠራቀምከውን ገንዘብ ሰጠኸኝ። ኩባንያውን ስትለቅ አንድም ቃል ሳታማርር ወጣ። እኔንም ላደረክልኝ ነገር መቼም ምንም ነገር ጠይቀኸኝ አታውቅም። በእንደዚህ አይነት ሁኔታ ውስጥም ሆነ አለው። በዚህም ጊዜ ጀምስ ዝም አለ። ካሌብም ቀጠለ፣ ኩባንያዬ የሳይት ሥራ አስኪያጅ ወይም ሳይት ማናጀር ይፈልጋል። ሥራው ጥሩ ደሞዝ፣ መኪናና ሌሎችም ጥቅማ ጥቅሞች አሉት። ስምህን አስቀድሜ መዝግቤዋለሁ እና የቀረኝ አንተም ማግኘት ብቻ ነበረ አለው። በዚህም ጊዜ ጀምስ ፈዞ ቀረ። ካሌብም እግዚአብሔር ቀሪውን ያስተካክላል፣ ይንከባከባል ያልከኝን ረሳ አለው። ያደረገውም ይሄንኑ ነው። ጀምስም አዎ እርሱ ሁል ጊዜ ያደርገዋል አሉ። የጀምስ አይኖች በእንባ ተሞሉ። ካሌብ በጠረጴዛው በኩል እጁ ዘርግቶ የጀምስን እጅ ያዘና አንድ መልካም ነገር ሌላ መልካም ነገርን ይወልዳል፣ መልካምነትን አንተ ነህ ያስተማርከኝ አለው። ጀምስም በሚቀጥለው ሰኞ አዲሱ ስራውን ጀመረ። አዲስ ሚና፣ አዲስ መኪና፣ አዲስ የህይወት ምዕራፍ። በመጀመሪያ የሥራ ቀኑ በቢሮ ተቀምጦ
ለራሱ እንዲህ አለ፣ እግዚአብሔር ለሌሎች የምታደርገውን እያንዳንዱን መስዋዕትነት ያያል፣ ይመለከታል። እርሱ መቼም አይረሳም። እናም የምታደርገው ነገር ሁል ጊዜ መጥፎም ይሁን ጥሩ መልሶ ይከፍላል። በዚህ ታሪክ የምትስማሙ ከሆነና ቪዲዮውን ከወደዳችሁት ብዙ ሰው ጋር እንዲደርስ ላይክ እና ሼር ያድርጉ። ሁልጊዜም እንደዚህ አይነት ጣፋጭና አስተማሪ ታሪክ እንደተለቀቀ እንዲደርሳችሁ ፎሎ ማድረግ እንዳይረሳ።